ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች ተከታታዮች እንዴት ናችሁ? ደህና ናችሁ? ሀባይ አልሐምዱሊላህ እኔ ሰላም ነኝ። ዛሬ ውዶች የሆነ እንትን ላሳያችሁ እየመጥቻለሁ ማለት ነው። በቅድሚያ አዲስ ለመጣችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። ሸር እያደረጋችሁ አበረታቱኝ። እዚህ ጋ ይዤላችሁ የመጣሁት የሆነ እንትን ነው ማለት ነው። የሆነ ጠለብ ነው። ያው ሀዲያ መጣልኝ ምናምን ብዬ ማሸት ምናምን አልፈልግም። ጠለብ ነው የሆነ ጠልብ የሆነ በኦንላይን ማለት ነው። እስኪ የምታውቁ ታውቁታላችሁ፣ የምታውቁ አስተያየት ስጡ። ቆንጆ ነው አይደለም? እንግዲህ እኔ ለመጀመሪያ ነው የጠለብኩት። በነገራችን ላይ ጠልቤው አላውቅም። እዚህ ያለው አረበኛ የምታውቁ ታውቁታላችሁ። መጅመዓ ይላል። አረበኛ ብዙም አልችልም። ይሄ በነገራችን ላይ እያንዳንዱ እየፈታው አሳያችኋለሁ እና አስተያየት ትሰጡኛላችሁ ማለት ነው ውዶቼ። ቆንጆ ነው አይደለም? የሞከራችሁት ቆንጆ ባይሆንም እንግዲህ ምንም ማድረግ አልችልም፣ አልመልሰውም አይደል? አንዴ ተጠልቧል ማለት ነው። የሞከራችሁትም ደግሞ ያልሞከራችሁትም ደግሞ እስኪ እኔ ሽታው ከፍተውና አንዱን ማለት ነው አሳያችኋለሁ። እዚህ ጋር ደግሞ ይሄ ሁለቱ ነው። ይሄ ሁለቱ ይሄና ይሄ ነው የምጠልቡት። ይሄ ደግሞ ሀዲያ ተብሎ ነው የሚመጣላችሁ ማለት ነው። ይሄ ሀዲያ ነው ብለው ነው እዚህ ውስጥ ያለው ነገር ማለት ነው። ሀዲያ ነው ብለው ነው ይሄን ማለት ነው። በዚህ ኪስ ያለው ማለት ነው። እና ወዶቼ ይሄ ምን ይመስላችኋል? እንደዚህ ስታዩት ምን ይመስላል? በነገራችን ላይ አያስታውቅም። እኔ ውስጡ ያለው ነገር እንደዚህ ታላይ ሲታይና ውስጥ ያለው ነገር አይመሳሰልም በነገራችን ላይ። እና እየከፈኩ ላሳያችሁ ምን እንደሆነ ማለት ነው ወዶቼ። ይሄ በዚህ በፒንክ ከለር ያለው የሴት ነው። በዚህ ከለር ደግሞ ያለው የወንድ ነው ማለት ነው። እና ላሳያችሁ እንዴት ነው የሚከፈተው? በነገራችን ላይ ከፍቼዋለሁ። ሲመጣ ላስችለኝ ብሎ ከፍቼ አየሁት ማለት ነው። 1 2 3 ዋው የሚሰዱት እንደዚህ ከሆነ ግን ያስታውቃል አይደል? አዎ ጦር ይላል። ጦር በምንድን ነው ጦር አለ 100 ሚሊ ፊሜል ይላል የሴት። ላሳያችሁና አንዱን ላሳያችሁና ግን ገና ካርቶን ውስጥ ከፍተው ማለት ነው ሽታው ማሻላ 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 ያውዳችኋል። ሸክል ጀንን ሀባይ አሁን ይኸውላችሁ፣ ቆይ ላውጣው። ጀዋል እንኳን በአንድ ጊዜያችሁ ሲሆን ያስቸግራል። ቆይ አውጥቼ ልመለስ። ያው አውጥቼዋለሁ ወዶችዬ። ይሄን ይመስላል ማለት ነው። ያው ሁለት ነው። አንዱ በዚህ ካርቶን ውስጥ ያሉ ሁለት ነው በአንድ ላይ ያሸጉት። ሁለቱ ሽቶ ባንድ፣ ሁለቱ ሽቶ ጦር ሎን ሚሽ ምንድነው አረበኛው አልገባን። ሎራን ጦር ሎራን ዲ ፕሮፍ አያችሁ ውዶች፣ ይሄን ይመስላል። እስኪ ላሽተው። ወላሂ ጀንን ሀባይብ ጀንን ነው የምላችሁ። ጀንን እኔ ሞከሩት፣ ግዙን ብጠልቡት። በነገራችን ላይ እርድ ወርዶ ነው። እርድያ ማለት እኔ ቅናሽ ወርዶ ነው። ይሄ እንዳለ አጠቃላይ ካርቶኑ 400 ሪያል ነበር የሚሸጠው አሉ። አሁን ቅናሽ ወርዶ ነው እኔ የጠለብኩት ማለት ነው። በጣም ነው የሚጣፍጠው ሽታው። በነገራችን ላይ ወንዶች ለሚስታችሁ ሀዲያ ጥለቡላቸው ማለት ነው። በጣም ያስደስታል። ሴቶችም ደግሞ ለባሎቻችሁ ለራሳችሁም አብሮ ስለሚመጣ የወንድም የሴትም አንድ ላይ ስለሆነ የሚመጣው ጠልባችሁ ታስደስቷቸው ደስ ይላል ማለት ነው ወዶችዬ። እና ይሄን ይመስላል። አንድም ተከፈኩት በቂ ነው። የሁለተኛውም እንደዛው ነው ማለት ነው። ይሄና አንድ ተመሳሳይ ነው። ይሄን ይመስላል ማለት ነው። የሴቷ ሽቶ ይሄን ይመስላል እላችኋለሁ ወዶችዬ። እና ቀስ ብዬ ከርነዋለሁ። ቆይ አያችሁ ስታምር ካርቶኗ ራሱ ለሀዲያ ለመስጠት እንደዚህ አድርጋችሁ በጣም ነው የምታምረው ካርቶኗ ራሱ።
ቆይ እንዳይረዝም ቪዲዮ ይሄንኛውን ላሳያችሁና አስተካክለዋለሁ። በነገራችን ላይ ይሄንንም ሀዲያ ነው ያደረገው ተላይ። ይሄኛውን ደግሞ መክፈት አልፈልግም፣ ምክንያቱም ይሄን ስጦታ አልሰጠው ስለሆነ ለሰው። ሽቶ በነገራችን ላይ ተመሳሳይ ነው። ይሄ ወንድ ነው እንጂ ይሄም 2 ነው የሚይዘው ውስጡ ማለት ነው። ያንኛውም 2 ነው፣ ይሄኛውም 2 ነው። አንድ አይነት ነው። ሽቶ ተመሳሳይ ነው፣ ግን ይሄኛው ወንድ ነው ማለት ነው። እና በጣም አሪፍ ነው ማለት ነው። ጠልባችሁ ስጦታ ብትሰጡት፣ አሁን ለምሳሌ ለስጦታ ወይም ደግሞ የሆነ ሰው ሲያገባ ራሱ ለሰርግ ገዝታችሁ ስጦታ እንደዚህ ይዛችሁ ብትሄዱ ምርጥ ነው ማለት ነው። ለሴትም ሲያገባ ለወንድም፣ ይሄም ለወንድ ይሆናል፣ የሴቷም ለሴት ስጦታ ይሆናችኋል ማለት ነው ወዶቼ። እዚህ ጋር በነገራችን ላይ እንግዲህ ይሄ ስጦታ ብለው እዚህ ውስጥ ያደረጉትን ሁሉንም ላሳያችሁ። ይሄ ራሱ ይሄም ስጦታ ብለው እንደዚህ ካርቶን በትንሽ ነው ያሸጓቸው። ያው እነዚህም ትንንሽ ሽቶይ ናቸው። አያችሁ እንደዚህ ነው። ይሄ ደግሞ ምንድን ነው ያለው ውስጥ እስኪ በነገራችን ላይ ብኩርም አለው። አያችሁ ልጆቼ ብኩሯ በጣም ነው የምትሸተው። ትናንት አሽትቻት ነበረ። ትንሽ ናት እንጂ በጣም ትሸታለች። ቆንጆ ሽታ ነው ያለው። ይሄ ደግሞ ብኩር ነው። ያው ትንንሽ ነው ስጦታ ስለሆነ በትንሽ አድርገው ነው እንትን ያሉት። እዚህ ጋር ደግሞ ሌላ ደስ የሚል እንዳለው ስጦታዎቹ ይሄ ይሻላል። ሌላው ዝም ብሎ ነው። ይሄም ስጦታው አንድ ላይ ነው። አያችሁ ወዶቼ ይሄ ሰዓት የወንድ ነው። ይሄ ደግሞ የሴት ናት። በጣም ነው የሚያምረው። መጠለብ ከፈለጋችሁ ወዶቼ ዛሬና ነገን እስከ 30 መሰለኝ። አሁን አዲስ 12ኛው ወር አልቆ አንደኛው ወር አዲስ ወር ሊመጣ ነው አይደል? ለዛ መሰለኝ እርድ ያወረዱት እና ይሄን ይመስላል ወዶቼ። በጣም ቆንጆ ነው አይደል? እስኪ አስተያየት ስጡ ማለት ነው። ማሻአላህ። ሌላው ደግሞ እዚህ ውስጥ ያደረጉት ምን ነው ስጦታ እያንዳንዱ ላሳያችሁ። ወይ ሁሉንም በካርቶን ነው ያደረጉት። አያችሁ እዚህ ውስጥ ሁለት ሽቶች አሉ፣ ግን የተለያየ ሽታ ነው ያላቸው። በነገራችን ላይ ያቸው ወዶቼ የተለያዩ ሽታ ነው ያላቸው። እነዚህ ነው ያደረጉት። እዚህኛው ውስጥ ያሉት እነዚህ ናቸው። እዚህኛው ካርቶን ውስጥ ማለት ነው። እዚህኛው ውስጥ በነገራችን ላይ ብዙ ናቸው። ቆይ ከፍቼ ልምጣ። እዚህኛው ደግሞ ይሄ ነው ሚስክ የሚባለው። እዚህኛዋ ደግሞ አንድ ነው ያለችው። ካርቶን እንደዝም ብለው ማለት ነው። ኮተት ነው ይሄ እንኳን ብዙም ይሄ ያው ለዚህ ብሎ ሳይሆን ተጠለባችሁ ለዚህ ብላችሁ ሳይሆን ዋናው ሽቶዎቹ ናቸው። ዋናው ሰዓቱም ዝም ብሎ ነው። እኔ ሰዓት እዚህ የተሻለ ሰዓት ስላለ። ሌላው ደግሞ ደስ የሚል ሽታ ያለው እንትን የቤት አጠር አለ። ይሄ ደግሞ ላሳያችሁ። ይሄ ሽታ በጣም አሪፍ ነው። የፈረውላ ሽታ ከፈዋከን የተሰራው ከፈረውላ ነገር ሽታው በጣም ምርጥ ነው። ይሄ ማለት ይሄ ለቤት ነው የሚሆናችሁ። ለቤት ላይ ለመበክሩት ወላሂ ሽታው አትጠይቁኝ። በጣም ምርጥ ነው። የምታውቁት ታውቁታላችሁ። ይሄ ዝግ ያለው ፈረንሲ ነው የሚለው ማድሪ ረሹሽ የቤት ነው። የቤት ረሹሽ የቤት ላይ 250 ሚሊ ነው። ሹዶች ሌላው ምንድነው ያለው? አረ ካርቶኑ አላለቀ እናንተ ምን ጉር ነው? የኮተት ቀይ ማኮትተው እሺ ሶስት ያለው እንደዚህ ደቂቃው ረዘመ እኮ እናንተ። ይሄም ሽቶ ነው። ቆይ እስኪ እንደምከፍቼው ልምጣ ውዶች። ይሄም ሽቶ ነው አያችሁ። ይሄም ሽቶ ነው እንግዲህ ሁለት አይነት ነው። ይሄና ይሄ እዚህ ደግሞ ሌላ አንድ ካርቶን አለ። ሁለቱ ተመሳሳይ ነው፣ ምንም ልዩነት የለውም። የዚህ ሽታ እስኪ ወይ ለምን የዚህም ቆንጆ ነው። ከፊፍ ነው እንትን የሚል አይደለም፣ የሚረብሽ ነገር አይደለም። በጣም እንደ ከለሩ ከፊፍ የሆነ ሽታ ነው ያለው። ምርጥ ነው። ሁለቱ የዚህና ይሄ ተመሳሳይ ነው። ባልከፍተውም ማለት ነው። አሁን ይሄን ይመስላል ወዶችዬ። ካርቶኖችን ላስተካክልና እሸግና ላስቀምጣቸው እንደዛው። ከተመቻችሁ ጠልቡት ይሄን ሰሞን ማለት በነገራችን ላይ ወዳው ሌሊት ላይ ጠልቤው ፌስቡክ ላይ ነው ስዟዟር ያገኘሁ በነገራችን ላይ እና ፌስቡክ ላይ ወደ ዋትስአፕ ገባሁ። እናንተን ስለው ያው አረቦች ስለሆኑ እኔ ብዙም እንትን አላልኩም።
ከዛም ደግሞ ልጁ የጠየኩ በዋትሳፕ እና ይሄን ታቆታላችሁ ጠለባችሁ ታውቃላችሁ ይስል የጠለቡ ልጆች አገኘሁኝ። እነሱ ምስክርነት ሰጡኝ አሪፍ ነው ምናምን ብለው። ከዛ እኔም ዝም ብዬ ጠለብኩት ማለት ነው ወዶችዬ። እና ይሄን ይመስላል እላለሁ። እንግዲህ ከተመቻችሁ ዛሬና ነገን እንትን ሳይል አርዱ ሳይነሳ ጠልቡ ማለት ነው። እና ዋጋው ደግሞ ስንት ይመስላችኋል? 400 ሪያል ነበረ። ከ400 ሪያል አርድ ያርገው አውርደውት እንትን ብለው ቅናሽ ተደርጎ ነው የጠለብኩት። ገምቱ ዋጋውን።